ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለታሪክ ነኝ ካሉት መልሰን ተገናኝተናል ማለት ነው። አይ ኖ በጣም ለተወሰኑ ጊዜያቶች ትንሽ ከዚህ ፕላትፎርም ከዩቲዩብ ቻናል ትንሽ ጠፍቼ ነበረ። አይ ኖ ስራ በጣም ተደራርቦብኝ እንዲሁም በመሃል ትንሽ ያላሰብኩት ነገር ስለገጠመኝ ነው። በጣም ይቅርታ ጠይቃለሁ። የፈለገ ነገር ቢገጥም አይ ኖ መጥፋት የለብኝም፣ ግን ከዚህ በፊት ስቀርጽባቸው የነበሩትን 3 ቪዲዮዎች ስቀርጽበት የነበረው ስልክ አጋጣሚ ሆኖ ለስራ ወጣሁበት መገናኛ አካባቢ ተሰርቄ ነው። በዛ ምክንያት ነው ለተወሰኑ ጊዜያቶች የጠፋሁት። እንግዲህ የመጨረሻ ቪዲዮን ፖስት አድርግ ወደ 300 ሰብስክራይብ ብቻ ነበር የነበረን። አሁን ደግሞ በጣም በሚገርም ሁኔታና በጣም በሚደንቅ ሁኔታ በጣም በስተናል። እንግዲህ ፋሚሊ እንደምትመለከቱት የመጨረሻ ቪዲዮአችንን አፕሎድ ስናደርግ ይሄ እዚህ ጋር ፊት ለፊት የምትመለከቱትን ቪዲዮ ማለት ነው ኦልሞስት ወደ 300 ብቻ ሰብስክራይብ አካባቢ ነበር የዛሬ 2 ወር ማለት ነው። እንደምትመለከቱት ይሄኛው ቪዲዮ ትንሽ ይሻል ነበር፣ ወደ 600 ምናምን ቪው ነበረው። ይሄኛው ደግሞ ኦልሞስት 40 ምናምን ቪው ነበረው። እንግዲህ አሁን እንደምትመለከቱት በጣም ብሎ አፓርጎን እየተጠበቀኝ ያለው ማለት ነው። ሰብስክራይበራችንም እንደምትመለከቱት ለመጨረሻ ጊዜ ቻናሉን እኔ ቼክ ሳደርገው የነበረን 300 ሰብስክራይብ ብቻ ነበርን። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ወደ 2719 ሰብስክራይብ ገብተናል። ፋሚሊ በጣም ነው ማመሰግነው፣ በጣም ነው የምወዳችሁ። ወሬ አላብዛባችሁ፣ ስለጠፋው በጣም ክሳችኋለሁ ብዬ ተስፋ አደርጋለሁ። ስለዚህ ከዚህ በኋላ በዚህ ቻናል እንግዲህ ትንሽ አቅማችን ተመልሶ ስልክ ወይም የምንቀርጽበትን ነገር እስክንገዛ ድረስ እንደዚህ ይሆናል የምንቀርበው ማለት ነው። ወደ ዛሬ ቪዲዮአችን እንመለስ። የዛሬ ቪዲዮአችን የሚሆነው ምንድነው ዲፕሲክ የተሰኘውን ሰሞኑን ቻይና በዓለም አቀፍ ደረጃ መነጋገሪያ የሆነ አንድ በጣም አስገራሚ ዲፕሲክ የተባለ የጀነሬቲቭ ኤአይ ለዓለም አስተዋውቃለች። የዛሬ ቪዲዮአችን የሚሆነው ስለዚህ ዲፕሲክ ስለተሰኘው አዲሱ የኤአይ ቱል ነው ማለት ነው። ይሄ ዲፕሲክ የተባለው ኤአይ ቱል ላውንች በተደረገ በጥቂት ቀናት ውስጥ በዓለም አቀፍ ደረጃ ላይ ያሉትን ቴክኖሎጂዎች የስቶክ ማርኬት በከፍተኛ ሁኔታ ከፍ ዝቅ እንዲል አድርጎታል። እንግዲህ እንደሰማነው ከሆነ አልሞስት ይሄንን ዜና ለመስራት ወይም ይሄን ቪዲዮ ለመስራት አይኖ ዘግይቻለሁ፣ ግን ያው ቴክ ስለሆነ ማስረዳትና ማድረግ ስላለብኝ ነው እየተናገርኩ ያለሁት። ላውንች በተደረገ በጣም በጥቂት ቀናት ውስጥ የቴክኖሎጂውን የስቶክ ማርኬት ከፍና ዝቅ እንዲል አድርጎታል፣ የዋጋውን ማለት ነው። የስቶክ ማርኬት በከፍተኛ ሁኔታ ቀንሷል። በዓለም አቀፍ ትላልቅ የቴክኖሎጂ ድርጅቶች የስቶክ ማርጋቸውን በከፍተኛ ሁኔታ ቀንሰዋል። ስለዚህ በዚህ ቪዲዮ ስለዚህ አድቫንስ ስለሆነ ኤአይ ዝርዝር መረጃ ሰጣችኋለሁ። መጀመሪያም ወደምንጠቀምበት ብራውዘር እንሄድና ዲፕሲክ ብለን ስክሪን ላይ እንደምታዩ እንጽፋለን። መጀመሪያ ይመጣልን እዚህ ጋር የሚመጣ ዲፕሲክ የሚለውን አንድ ጊዜ ክሊክ እናደርገዋለን። ክሊክ ስናደርግ እንደዚህ አይነት ታብ ይከፍትልናል። ስለ ዲፕሲክ አዳዲስ ቨርዥኖች እና ከሱ ጋር ተቀራራቢነት ስላላቸው ስለ ኮፓይለት ስለ ሌሎች እንትኖች እዚህ ጋር ይሰጠናል። ወደ ላይ ከፍ ብለን እንመለስና ስታርት ነው የምትለውን አንድ ጊዜ ኦፕሽን ክሊክ አድርገን እንገባለን። እዚህ ጋር እንደምትመለከቱት በሁለት መንገድ ሬጂስተር ወይም ደግሞ በሁለት መንገድ ሎጊን ማድረግ እንችላለን። አንደኛው በስልክ ቁጥር ነው፣ እዚህ ጋር እንደምትመለከቱት ፎን ነምበር ይላል። እዚህ ጋር ደግሞ በኢሜል አድሬስ አድ ማድረግ እንችላለን። በስልክ ቁጥር አድ የምናደርግ ከሆነ ኢትዮጵያ ውስጥ እዚህ አይፈቅድልንም፣ ምክንያቱም በስልክ ቁጥር አድ እናደርግ የሚፈቅድልን +86 ተብሎ የሚጀምር የየት ሀገር ቁጥር እንደሆነ አላወኩም። የምታውቁ ሰዎች ኮሜንት ላይ ንገሩኝ። +86 ተብሎ የሚጀምር ስልክ ቁጥር ነው አድ ማድረግ ወይም ደግሞ በዛ ሎጊን ማለት የምንችለው ማለት ነው። ስለዚህኛ የኛ ሀገር ቁጥር 251 ስለሆነ የዚህ ሀገር ቁጥር ስለሌለን ምንድነው የምናደርገው? ሎጊን ኢን ዊዝ ጉግል የሚለውን ኦፕሽን አንድ ጊዜ እንነካዋለን። በዚህ መልኩ ቼክ ካረገ በኋላ ራሱ ይከፍትልናል ማለት ነው። እንደዚህ ከከፈተልን በኋላ የምንጠቀምበትን ኢሜል እንደዚህ ፊት ለፊት ያመጣልናል። ስለዚህ እኛ በፈለግነውና ደስ ባለን ኢሜል ሎጊን አድርገን መጠቀም እንችላለን። ለአሁኑ ግን በዚህኛው በትልቁ ቻናል እዚህ ጋር ይሄኛውን ኦፕሽን እንነካለን፣ ኮንቲኒው ወይም ቀጥል የምትለውን ኦፕሽን። በዚህ መልኩ በጣም በአጭር ጊዜ ሬጂስተር ማድረግ እንችላለን ማለት ነው። ዲፕሲክ የተባለው ኤአይ ቱል ለስልክም ቨርዥን ይኖረዋል። ለስልክ ከሆነ አፕሊኬሽን አለው። በላፕቶፓችሁ የምትጠቀሙ ከሆነ ደግሞ ተጠቀሙበትን ብራውዘር ላይ በመሄድ ዲፕሲክ በማለት ሰርች ማድረግ ትችላላችሁ። ወደ መጨረሻ አካባቢ ላይ ደግሞ ይሄ ዲፕሲክ የተባለውን ኤአይ ቱል ወይም ደግሞ ይሄ ዲፕሲክ የተባለውን ጀነሬቲቭ ኤአይ
እንዴት በአማርኛ እንዴት እንደምናወራውና በአማርኛ እንዴት እንደምንጠቀም ወደ መጨረሻ ላይ ያሳያችኋለሁ። እንዲሁም መጨረሻ ላይ በስልካችን እንዴት ዳውንሎድ አድርገን እንደምንጠቀም አሳያችኋለሁ። ሶ ከአብዛኛው ቨርዥኖቹ ከእንትን ጋር ይመሳሰላል፣ ከቻት ጂፒቲ ጋር ተመሳሳይነት አለው። ሶ እዚህ ጋር የምንጽፍበት ዳሽቦርድ አለ። እዚህ ጋር ደግሞ ቻት ያደረግንበት አንዳንድ ነገሮች አሉ። ይሄ እንደዚህ ክሎዝ ማድረግ እንችላለን፣ ጠበብ ሰፋ ማድረግ እንችላለን። ይሄንን ታስክ ባራችን ማለት ነው። ሶ እዚህ ጋር ደግሞ ጌት አፕ የሚል አለ። ይሄንን ስካን በማድረግ የዲፕሲክ አፕሊኬሽን ማግኘት እንችላለን። እንዲሁም እዚህ ጋር ከታች በቀኝ በኩል ከታች እንደምትመለከቱት እንደዚህ አይነት ኦፕሽኖች ይመጡና ሴቲንግ፣ ዲሌት ቻት እና ዲሌት ቻት እንበለው እንዳያችሁት እዚህ ጋር ያለውን ያጠፋልኝ ማለት ነው። ኮንታክት ዩዝ የሚለውን ደግሞ አለ። ስለዚህ ዛሬ ሴቲንግ የሚለውን ኦፕሽን ስንነካ እዚህ ጋር ላንጉዌጅ ያስመርጠናል። እዚህ ጋር እንደምትመለከቱት እንግሊዘኛ፣ ይሄ አሮን ነው ምንኛ ቋንቋ እንደሆነ አይ ቲንክ ጃፓንኛ ወይ ኮሪያኛ አካባቢ ነው መሰለኝ፣ አላውቅም። የምታውቁ ሰዎች ኮሜንት ላይ ንገሩኝ። እንዲሁም ሲስተም የሚለውን ኦልሬዲ ስንነካ አውቶማቲካሊ እንግሊዘኛ ያደርግላል ማለት ነው። ሶ እዚህ ጋር ሶስት አይነት ኦፕሽኖች አሉ። እናንተ ጋር ይመስለኛል እንደዚህ አይነት ዳርክ ዋይት ሆኖ ነው የሚመጣው፣ ላይት ሆኖ ይመጣላችኋል። ስለዚህ እኔ ለብዙ ጊዜ የምጠቀመው ማታ ማታ ወይም ደግሞ ለአይኔ ብርሃን ጥሩ ስላልሆነ መነጽር ስለማልጠቀም ምንድነው የማደርገው ዳርክ የሚለውን ኦፕሽን ነካለሁ። እናንተ እንደሚመቻችሁ ማድረግ ትችላላችሁ። እዚህ ጋር ፕሮፋይል ነው። ይሄን የከፈታችሁትን ፕሮፋይል ዲሊት ማድረግ የምትፈልጉ ከሆነ እዚህ ጋር መታችሁ ፕሮፋይል የምትለውን ኦፕሽን አንድ ጊዜ በመንካት ያው እዚህ ጋር ዲሊት አካውንት የምትለው ኦፕሽን አለች። እሷን እዚህ ጋር ዲሊት አካውንት በማለት ዲሊት ማድረግ ትችላላችሁ። እኔ ግን አሁን ዲሊት ማድረግ ስላልፈለኩኝ ኤክስ ብዬ መለስና ወደዚህኛው ኢንተርፌስ እንመለሳለን ማለት ነው። ሶ እዚህኛው ኢንተርፌስ ላይ ስንመጣ አንዳንድ የምናያቸው አዳዲስ ነገሮች አሉ። እነዚህ አዳዲስ ነገሮች ምንድናቸው ብለን ስናስብ ምንድነው የሚሆኑት? ሶ እስቲ አሁን በመቀጠል እዚህ ጋር የምናያቸው እዚህ የፊት ለፊቱ ታስክ ባር ላይ how can help you today ይላል። እዚህ ጋር ሶ hey I am DeepSeek ይላል። እዚህ ጋር ራሱ ኢንትሮዲዩስ አድርጎልናል። ሶ ዝቅ ብለን ስናይ ደግሞ እዚህ ጋር ሜሴጅ ወይም ደግሞ የምንጽፍበት ዳሽቦርድ አለ ማለት ነው። አሁን ምንድነው እዚህ ጋር ሁለት ኦፕሽኖች አሉ። እንዲሁም እዚህ ጋር ደግሞ አንድ የእንትን የአሮን ብቻ ስሟን አላወቅኳትም አይከን አለች። ሶ እነዚህን ጥቅማቸውን ነግራችኋለሁ ማለት ነው። አሁንም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁ ለዚህ ዩቲዩብ ቻናል ደግሞ ነባር ከሆናችሁ ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። ወደ ቪዲዮ ስንቀጥል እዚህ ጋር እንደምትመለከቱት እዚህ ጋር ሰርች የምትለውን ኦፕሽን አብርተን እዚህ ጋር ስንጽፍ ኢንተርኔት ላይ ወይም ደግሞ ሶሻል ሚዲያ ላይ ፖስት ያደረጉትን ነገሮች ነው የሚያመጣልን እዚህ ጋር ያዘዝነውን ማለት ነው። ይሄኛውን ኦፕሽን ደግሞ ስንነካ ያዘዝነውን ነገር በደንብ አናላይዝ አድርጎ ዲፕ ቴስት አድርጎ በጣም አሪፍ ነው የሚለውን ነገር ነው መርጦ የሚያመጣልን ማለት ነው። ሁለቱንም አጥፍተን በነገራችን ላይ ማዘዝ እንችላለን በሁለቱም መንገድ። ሶ እቺኛው ኦፕሽን ደግሞ ምንድነው የምትሆነው? እቺኛው ኦፕሽን እዚህ ጋር እንደምትመለከቱት ማክሲመም 50 ሜጋባይት 100 ሜጋባይት ድረስ መሆን አለበት። ከ50 ሜጋባይት እስከ 100 ሜጋባይት ምንድነው አሁን ይሄ እዚህ ጋር ፎቶ ምናምን ነገር መስጠት እንችላለን። ሜቢ ከጋላሪያችን ላይ ያለውን አንድ ፎቶ እንስጠውና እንደምትመለከቱት ፎቶ ስንሰጠው እንደዚህ አፕሎዲንግ ይላል። እንጠብቀዋለን ትንሽ። ሶ በዚህ መልኩ ካወጣልን በኋላ እንደዚህ አድርገን ክሊክ አድርገን እናከዋለን። ያው እዚህኛው ላይ ኢንተርፌስ ይከፍትልናል። ሶ አሁን ይሄ ቱል ምንድነው ከምንጠቀመው እንትን ላይ ሰሌክት ምናምን ነገር ለማድረግ ነው። ያው ያን ያህል ብዙ አንጠቀመውም። ስለዚህ ቺንቱን በዚህ መልኩ መጠቀም እንችላለን። ስለዚህ ኤክስ ብለን እንመለስና እዚህ ጋር ሶ አሁን ዲፕሲክን ቴል ሚ አባውት ዩሰልፍ ብለን እስቲ እንጠይቀዋለን። ዝም ብለን ቀጥታ ማለት ነው እነዚህ ሁለት ኦፕሽኖች ሳናበራ። ስለዚህ ስለራሱ የተወሰነ ነገር ይነግረናል ማለት ነው። ትንሽ እንጠብቀዋለን። ሶ በዚህ መልኩ ስለራሱ ኢንትሮዲዩስ አድርጎ ወይም ደግሞ ስለራሱ አንዳንድ ነገሮች ነግሮናል ማለት ነው። ሶ አሁንም እንደምትመለከቱት ቺን የሰርች ባሯን ደግሞ አብርተን እስቲ ሞክራት። እቺ እንደምትመለከቱት እቺ ሰርች ባሯን አንድ ጊዜ አብርቻት ነው ቅድም እንደነገርኳችሁ ብራውዘር ላይ ስለ ዲፕሲክ የተባሉትን ነገሮች ነው አናላይዝ አድርጎ ይዞልን የሚመጣው ማለት ነው። ያው እንግዲህ እንደምትመለከቱት ስለራሱ አጠር ያለ መረጃ ሰጥቶናል ማለት ነው። ሶ አሁን ደግሞ ቺን እናጠፋና ይሄኛውን አብርተን እስቲ ደግሞ ደግመን እንጠይቀዋለን። ኦኬ ሌላ አንድ ላሳያችሁ የምፈልገው ነገር ምንድነው እዚህ ጋር የምትመለከቱት ይሄን
ደብዘዝ ባለ ነገር እየጻፈው ያለው ነገር ምንድነው እናንተ ከላይ ስትጠይቁት እያሰበ ያለውን ነገር ነው እዚህ ጋር የሚጽፈው ስለጠየቃችሁ ጥያቄ እያሰበ ያለው ነገር እንደዚህ ፈዘዝ ባለ ነገር ይጽፍልናል ከዛ ደግሞ መልሱን ነው እንደዚህ ደመቅ አድርጎ የሚጽፍልን እንዳያችሁት እንግዲህ አሁን ይሄኛው ሁለቱ ከሰጡን ፊድባኮች አሪፍና ለየት ያለ ነው እንደምትመለከቱት ሌላው ምንግራችሁ ነገር ቀደም እንደነገርኳችሁ ይሄ እዚህ ጋር ደብዘዝ አድርጎ ይጻፈልን ቴክስቶች እሱ እያሰበ ያለውን የጠየቅነውን ጥያቄ እያሰበ ያለውን ነው እንደዚህ አይነት አድርጎ እየጻፈልን ያለ ነው ማለት ነው ሶ አሁን ደግሞ ማሳያችሁ ምንድነው እንዴት በስልካችን ዳውንሎድ አድርገን እንደምንጠቀምና ስልካችን እንዴት ያለውን ካየን በኋላ ደግሞ መልሰን እንገናኛለን ማለት ነው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ እንደዚሁም ለዚህ ዩቲዩብ ቻናል ደግሞ ነባር ከሆናችሁ ይሄን ቪዲዮ ላይክ በማድረግ እኔ ማበረታታት ትችላላችሁ ወደ ቪዲዮ ስልካችን አንድሮይድ ከሆነ ፕሌይ ስቶር ላይ እንዲሁም ስልካችን iOS ወይም ደግሞ አይፎን ከሆነ አፕ ስቶር ላይ በመሄድ ሰርች ባራችን ላይ እኔ እንደጻፍኩት ዲፕሲክ ብላችሁ መጻፍ ትችላላችሁ ዲኢፒ ያውላችሁ ዲፕሲክ ብሎ ፊት ለፊት ይመጣላችኋል እንደምትመለከቱት እዚህ ጋር ኢንስታል የምትል ኦፕሽን ትኖራለች እኔ ኦሬዲ ዳውንሎድ ስላደረኩት ቀጥታ ነው የሚገባልኝ ማለት ስለዚህ እናንተ ዳውንሎድ አድርጉት ኦፕን የሚለው ኦፕሽን ዳውንሎድ ካደረጋችሁ በኋላ ራንደምሊ ነው ቀጥታ ወደዚህ የሚከታችሁ አካውንት ክፈቱ ምናምን ነገር አይልም ቀጥታ ነው ወደዚህ የሚጠይቃችሁ ማለት ነው እንግዲህ ቅድም ኮምፒውተር ላይ እንዳሳያችሁ አንድ አይነት ነው ዘሴም ነው ምንም የሚለየው ነገር የለም ሶ ቅድም መግቢያ ላይ እንደነገርኳችሁ ይሄ ዲፕሲክ በተለያዩ ቋንቋዎች መጠቀም ይቻላል በኦሮሞኛ በትግርኛ በአማርኛ እስካሁን ድረስ የሞከርናቸው እነዚህ ስለሆኑ እንዲሁም በተለያዩ ውጭ ቋንቋዎችን መጠቀም ይቻላል ማለት ነው ሶ አሁን በአማርኛ አንዳንድ ነገር እንጠይቀዋለን ስለ እንደነገርኳችሁ ቅድም ሁለት ኦፕሽኖች አሳይቻችሁ ነበር እነሱን ሳልጠቀም ዝም ብዬ ራሱ እንደሚያስብ እንጠይቀዋለን ማለት ነው ያላችሁ እንደምትመለከቱት የጻፍኩለትን በደንብ ራን እያደረገው አይደለም ይመስለኛል ስለዚህ እሺ ሰው ይሄን ቪዲዮ ስቀርጽ የአድዋ ድል በዓል እየተቃረበ ነበርና ስለ አድዋ ድል በዓል ስታንዳርድ ነገሮችን ጠይቀው ምን ይላል የሚለውን ማለት ነው ዘንድሮ በኢትዮጵያ ሶስቲን ጠይቀው እንደነገርኳችሁ ከስር ያሉትን ሁለቱንም ኦፕሽኖች አላበራናቸው ዲፕ ቲንክ እና ይሄኛው ሰርች የሚለው ኦፕሽን ማለት ነው እሺ ይኸውላችሁ መልሱን እንግዲህ እኔ በአማርኛ ነው የጠየኩት እሱ በአማርኛ ጊዜ እየመለሰልኝ ነው ያለው እንደምትመለከቱት የአድዋ ድል በኢትዮጵያ ታሪክ ውስጥ በጣም አስፈላጊ የሆነ ታሪክ ክስተት ነው ይህ የድል በ1896 ዓ.ም በኢትዮጵያና በጣሊያን መካከል ያው እንግዲህ ስለ አድዋ ድል ነው የጠየቁት ስለ አድዋ ድል በደንብ ዘርዝሩ እየነገረኝ ነው ያለው እንደምትመለከቱት ከላይ እንደጻፍኩለት እኔ በአማርኛ ነው የጠየኩት እሱ በአማርኛ እየመለሰልኝ ነው ሶ ይሄ ከዛ የጻፍነውን ደግመን እንጠይቀው ግን ደግመን ስንጠይቀው እቺ ዲፒ ነውና ሰርች የሚለውን ኦፕሽን እናበራለታለን ምክንያቱም ከጉግልም ኮምባይን አድርጎ ለራሱን በደንብ አስቦ እንዲሰጠን ማለት ነው ቅድም ኮምፒውተር ላይ እንዳሳያችሁ እንደዚህ አይነት በደመቅ ባላለ ፊደል እየጻፈ ያለው ለራሱ እያሰበ ያለው ነው ማለት ነው በዚህ አጋጣሚ የዘንድሮ የአድዋ ድል በዓል ለስንተኛ ዓመተ ምህረት ኦልሞስት ይሄ ቪዲዮ ፖስት ሲደረግ አድዋ ድል በዓል አልፎ ሊሆን ይችላል እርግጠኛ አይደለሁም ግን ምናልባት አልፎ ከሆነ ፖስት እየደረገ ያለው ዘንድሮ የአድዋ ድል በዓል ለስንተኛ ጊዜ እንደተከበረ ኮሜንት ላይ የምታውቁ ሰዎች ጻፉልን ዲፕሲክ አስቦ እስኪጨርስ ማለት ነው ጨርሷል
እንደምትመለከቱት እንግዲህ ዋና ጉዳይ ምናምን ብሎ በጣም ማብራሪያ እየሰጠን ነው። ለምንድን ነው እነዚህ ሁለቱን ኦፕሽኖች ስላበራንለት በደንብ ዲፕሊ ጥያቄ ስለሰጠ ነው። እሱ በትክክል ነው ዲፕሊ ያገኘውን ጉግል ላይ ሰርች አድርጎ ያገኘውን እንዲሁም ከራሱም ደግሞ ኮምባይን ያደረገውን ነው እየመለሰልን ያለው ማለት ነው። እንደምትመለከቱት እኔ አንድ ጽሁፍ ነው የጻፍኩለት። እሱ በጣም እንደዚህ በረጅም አድርጎ እያንዳንዱ ነገር ዝርዝር አድርጎ ነው እየነገረን ያለው ሰው። እኔ አሁን ጊዜ ስለሌለኝ ያው ጊዜ ያላችሁ ሰዎች ይሄንን ቆም አድርጋችሁ ማየት ትችላላችሁ። በዚህ መልኩ ዲፕሲክ የተባለውን ኤአይ ቱል መጠቀም ትችላላችሁ ማለት ነው። ፋሚሊ እንደምትመለከቱት እንግዲህ በዚህ መልኩ ዲፕሲክን እንዴት አጠቃቀሙ እንዴት እንደሆነ በጣም በአጭር ደቂቃዎች ውስጥ በዚህ ደቂቃዎች ውስጥ ሀሳቤን ለመግለጽ ሞክሬያለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ በቀጣይ በጣም በብዙ ኮንተንቶች ተመልሼ እመጣለሁ ማለት ነው። ስለጠፋሁባችሁ በጣም ይቅርታ ፋሚሊ፣ በጣም ነው ማመሰግነው። እኔ ለመጨረሻ ጊዜ ዩቲዩብ ቻናሌን ሳየው 300 ምናምን ሰብስክራይብ ነበረ ቅድም እንደነገርኳችሁ። አሁን እንግዲህ ኦልሞስት ወደ 3000 ይጠጋል ነው ማለት ነው። ምናልባት ከረንትሊ ይህንን ቪዲዮ ያየሁበት ባለሁበት ታይም ላይ ያለው የሰብስክራይብ ብዛት ልንገራችሁ። ከረንትሊ አሁን ይህን ቪዲዮ ስቀርጽ ያለው የሰብስክራይብ ብዛት 2719 ሰብስክራይብ ደርሰናል ማለት ነው። እንግዲህ በሁለት ወር ነው እንደዚህ የደረሰው ፋሚሊ፣ በጣም ነው የማመሰግነው። ስለዚህ ይህ ቪዲዮ ኦልሞስት ፖስት ሲደረግ ወደ 3000 እንጠጋለን የሚል ተስፋ አለኝ ማለት ነው። ፋሚሊ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ስለዚህ ቀጣይ ሳምንት በአዲስ ቪዲዮ በአዲስ ኤነርጂ እንድንገናኝ ይህን ቪዲዮ ላይክ አድርጉ። ያስፈልጓል ለምትሉ ሰዎች ሼር ማድረጋችሁ እንዳትረሱ። እንግዲህ እኔና እናንተ በቀጣይ ቪዲዮ እንገናኛለን። ለአሁን ግን እዚህ ቪዲዮ ላይ ይብቃን። ሰላም ቆዩልኝ። በቀጣይ ሳምንት እስክንገናኝ መልካም ሳምንት፣ መልካም ጊዜ